የመረጥኩት ቶፒክ ኮምፕሬሲቭ ሰርቪስ አክሰስ ነው። ሁሉንም አቀፍ አገልግሎትን ነው የኔ ኮንሰፕት። ወጣትንም ሴቶችንም የሚወክል ኮንሰፕት ነው። ሴቶች ላይ በተለይ ተማሪዎች ፔሪዮዳቸው ሲመጣ ልጅ እያሉ ሊታመሙ ይችላሉ። ስለዚህ ይቀራሉ ወይ ደግሞ በገጠሩ አካባቢ ፓድ ስለሌለ በዛ ምክንያት ይቀራሉ እና በሱ ምክንያት ከትምህርታቸው ይስተጓጎላሉ። ስለዚህ አንደኛው እሱ ነው። ለነሱ ምን አይነት አገልግሎት እንስጣቸው? ሌላው ደግሞ ወጣቶች ጥቃት ከደረሰባቸው በሕግ ሊዳኙ ይገባቸዋል። በስነ ልቦና ሕክምና ሊደረግላቸው ይገባቸዋል። ስለዚህ ለነሱም አገልግሎት ያስፈልጋቸዋል ማለት ነው እና እሱን ነው ለመግለጽ ያሰብኩት።